ሰሜን ኢትዮጵያ ወታደራዊ መልክዓ ምድር ትናንት ከነበረበት ባህላዊ የውጊያ ስልት ፈጽሞ በመውጣት በከፍተኛ የቴክኖሎጂ የበላይነትና በተደራጀ የሎጂስቲክስ አቅርቦት ስልታዊ በሆነ መንገድ መልክና ቅርጹን እየቀያየረ መምጣቱ የቅርብ ጊዜ ኩነቶች በግልጽ ያሳያሉ። በተለይም የኢትዮጵያ አየር ኃይል በትግራይ ክልል ሰማይ ላይ እያካሄደ ያለው ያልተቋረጠ የሰው አልባ አውሮፕላኖች ድሮን ቅኝትና ተከታታይ ጥቃቶች ጦርነቱ ከባህላዊ ምድር ፍልሚያና የእግረኛ ጦር ግጭት ይልቅ ሙሉ በሙሉ በአየር ላይ ወደሚወሰን በዲጂታል መረጃ ወደሚመራ የበላይነት መሸጋገሩን የሚያበስር ዘመናዊ ወታደራዊ ክስተት ሆኗል። ይህ የአየር የበላይነት ሽግግር የሚመራው በዘመናዊው የስሪዲ ድሮን መከላከያና ዳታ መረጃ የመከላከያ ስትራቴጂ ሲሆን የምድር ውጊያዎችን ስበት ወደ ሰማያዊ አውድማ በመቀየር ላይ ይገኛል። በቅርቡ በሳምንቱ መጨረሻ ላይ የተፈጸመውና በአንድ ጀንበር 12 የተለያዩ ተሽከርካሪዎችን አመድ ያደረገው አውዳሚ የድሮን ጥቃት የመንግስት መከላከያ ኃይሎችን በጦርነቱ ቀጠና ውስጥ የሚገኙ ኢላማዎቻቸውን በከፍተኛ ጥንቃቄ በረቀቀ የቴክኖሎጂ ጥበብና በምስል መረጃ ታግዘው የመምረጥና የመምታት አቅማቸው ምን ያህል እንደላቀ ያሳየ ማረጋገጫ ሆኗል። ይህ ጥቃት በተለይም በጸለምት አርሚ 11 እና በማይጨው አርሚ 35 ወታደራዊና ፖለቲካዊ አመራሮች ላይ ያነጣጠረ መሆኑ ደግሞ ክስተቱን ከቁሳዊ ውድመት ባለፈ በተቃራኒ ወገን የአመራር መዋቅርና ስነልቦና ላይ ከፍተኛ መርበትበትንና መሸበርን ለመፍጠር የታለመ ስልታዊ መረብ መሆኑን ያመላክታል። በጥንቃቄ የተሰላውና በአልጎሪዝም የታገዘው ይህ የስለላና ጥቃት ቅንጅት ጠላት የትም ቦታ ቢሆን ሙሉ በሙሉ በቁጥጥር ስር መሆኑን በማሳየት በውሳኔ ሰጪዎች ላይ የስነ ልቦና ሽባነትን ይፈጥራል። በተቃራኒው የህወሓት ይፋዊ መግለጫ ጥቃቱ በተጠቀሱት አካባቢዎች በስራ ላይ በነበሩ አባላት ላይ እንደተፈጸመ በቁጭት በሐዘን መግለጹ እነዚህ የአየር ላይ ጥቃቶች በታጣቂዎቹ የዕለት ተዕለት ወታደራዊ እንቅስቃሴ የሰንሰለት ላይ የፈጠሩትን ሽብር መስተጓጎልና የመገናኛ መቆራረጥን ፍንትው አድርጎ ያጋልጣል። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። በተከታይነት ጽምዶን ስላንቀጠቀጡት ድሮኖች እየነገርናችሁ እንቆያለን። አብራችሁን ቆዩ። የአየር ክልላችንን የሚከላከል ጸረ ድሮን መሳሪያና የኤሌክትሪክ መቃወሚያ አቅም አለን ከሚለውና ለረጅም ጊዜ ሲያስተጋባ ከነበረው የቀድሞ ፕሮፓጋንዳና የጽናት ትርክት አንጻር በአሁኑ ወቅት በአየር ላይ የተፈጠረው ፍጹም ወታደራዊ ክፍተትና መከላከያ አልባ መሆን በታጣቂዎቹና በመካከለኛው አመራር መሃል የፈጠረው ጥያቄ፣ ጥርጣሬና መደናገር የዚህ ስነ ልቦናዊ ስልታዊ ጦርነት ትልቁ ስኬት ተደርጎ ይወሰዳል። በተለይም በህወሓትና በሻዕቢያ መንደር ይሄ በስፋት ተስተውሏል። የኢሳያስ የግብጽ ሽሽትና የህወሓት ተደጋጋሚ መግለጫ ያንጸባረቁት ይህንን እውነት ነው። የድሮን ጥቃቱ ከምድር ከሚነሱ የኤሌክትሮኒክስ የጦርነት ስልቶች ጋር ተቀናጅቶ መከናወኑ የጠላትን የሬዲዮና የኮሚኒኬሽን መስመሮች በማደንዘዝ መደናገሩን እጥፍ ድርብ አድርጎታል። ይህንን ታሪካዊና ስልታዊ ስኬት ያስገኘው የኢትዮጵያ አየር ኃይል የጦር መሳሪያ ስብጥር በአሁኑ ወቅት በአህጉራዊና በዓለም አቀፍ ደረጃ እጅግ ዘመናዊና ፈጣን ተራማጅ ከሚባሉ የሰው አልባ አውሮፕላኖች ዩኤቪ ተርታ በግንባር ቀደምትነት የሚሰለፍ ነው። ለዚህ ማረጋገጫ የሚሆኑት እንደ ቱርኩ ባይራክታር ቱቢቱ ያሉ ዓለም ያደነቃቸው ድሮኖች እስከ 12.2 ኪሎ ሜትር 40 ሺህ ከፍታ ጫማ በመብረር ራሳቸውን ከእይታ ውጪ በመደበቅ ረቂቅ ቅኝት ማድረግ መቻላቸው ሲሆን ይህም ከምድር ላይ ከሚተኮሱ አብዛኞቹ ተንቀሳቃሽ የሰው ትከሻ ጸረ አውሮፕላን ሚሳኤሎችና ባህላዊ መሳሪያዎች ኢላማና ክልል ውጪ ያደርጋቸዋል። እነዚህ ድሮኖች ከ6.5 ኪሎ ግራም እስከ 22 ኪሎ ግራም የሚመዝኑ በሌዘር ጨረር የሚመሩና የትኛውንም ተንቀሳቃሽ ነገር ስተው የማይስቱ ዘመናዊ ቦምቦችና ሚሳኤሎችን ባንገታቸው ላይ በመሸከም ጠላትን በነጥብ የመምታትና የመደምሰስ አቅም የታጠቁ ናቸው። ከዚህ በላይ የኢትዮጵያ አየር ኃይል የይዞታ የሆኑና ከቻይና ዊንግሎንግ 2 እስከ ቱርኩ ባለ 2 ሞተር ግዙፍ
ግዙፉ ባይራክታር አካንቺ እንዲሁም የሩሲያ ኦሪዮን ኢ ያሉ አብዛኞቹ ድሮኖች ረዥም ርቀት ተጉዘው ከ24 ሰዓት በላይ በአየር ላይ ማረፍ መቆየት መቻላቸው የ24/7 የክትትል አይን የተሰኘውን የጦርነት ስትራቴጂ በሰሜኑ ቀጠና ላይ ያለምንም ሴኮንድ መቆራረጥ ተግባራዊ ለማድረግ አስችሏል። ይህ ቴክኖሎጂ ከሳተላይት መረጃዎችና